በቅድሚያ ስመሰማን ይላል ማለት ደሳለኝ። እሺ ወይደረመሩ አሁን ባለው ገበያ ላይ ያለው አስተያየት ምን ይመስላል? በጣም በሚሰሩ ሰዎች በማንኛውም ሰዓት ብትመጣ ዋጋቸው አንድ አይነት ነው። ትንሽ ስለሚርቀኝ ነው እንጂ እዚህ ነው በቃ ለሳምንት አንድ የሚሸሩት። ደህና ናቸው በጣም። ለመታጠርሞች ምን ይመስላል? በቂ ነው። በዋጋ ሳጥሎች ዋጋ በቀጣዩ ብሻሻል ተስተካክሎ የተሻለ ይሆናል ብለሽ ትያለሽ? በዚህ በአትክልት ውስጥ አስተያየት ትንሽ ጨምር ሱቆቹ እንደሚጎዳ መልኩ የሚተዳደሩት በዚያ ስለሆነ እሱን በማይጎዳ መልኩ እነዚህ ዛቱንም በጥሩ መጠን እንዳቀረ ደስ የሚል እናመሰግናለን። በቅድሚያ ስናማንራል ጌታ ያባላለው የቅዳሜና ገበያ አቅራቢ ይባላሉ። አሁን ባለት በተማው ገበያ ላይ ታቀርባችሁ ዋጋ ምን ይመስላል? አሁን ላይ በጣም ቆንጆ ነው። አትክልት በጣም ደስ በነጋዴው ዘንድ በህብረተሰቡ በጣም ደስ የሚል አቅርቦት ያለበት ከዋጋ አንጻር ሳይሆን ሌሎቹ ብናይ ከለሶስት እንዳመጣብን ወደ ዘይት ምናምን ከሄድ መጣት አያስፈልግም መሰለኝ። ግን ሽንኩርት ላይ ስንት በቀላሉ 25 እስከ 30 ብር በጣም ምርጥ ቦታ ያለው በጣም የኢንዱስትሪ ምርቶች በውድ ገበያ ላይ ቢቀርቡ እንደም ውድነቱን ማረጋጋት ያላቸው አስተያየት ምን ይመስላል? እነሱ መቅረብ አለባቸው። በጣም ብዙ መቅረብ አለባቸው። ሸማቾች ምናምን አልፎ አልፎ ያመጣሉ። ያደደ ወደምን ያጋጥም በከተማ ላይ ተሳትፎ በጣም ነው ያማል። እዚህ ለምን ጎድላል በሚለው ስለተቀርሽ ወረዳ ሞልቼ ኢንዱስትሪ ምርት ብቻ ሳይሆን ሌሎች በጤፍ፣ ስንዴ፣ በቆሎ ምናምን እነዚህ ቢቀርቡ እነዚህ ቢቀርቡ የተሻለ ነው። በቃ ወረሳ አይብላለም ብዬ አስባለሁ። ከቦታዎችና አንጻር ለህብረተሰቡ በቅርብ ተደራሽ ለመሆን የሚሰሩ ስራዎችን ማሻሻል ያለባቸው ምን ትላለህ? ለምሳሌ አሁን ቆንጆ ነው። በፊት አስፋልት ነገር ነበር ነው አይደል? አስፋልት ይዞ ማሳል አሁን ደግሞ እንደሚመስለው ለህብረተሰቡ በጣም ቆንጆ ነው። በቀጣይ ቢስተካከል ጥሩ ነው ትላለህ? በቀጣይ ቦታ በቃ ቦታ ትንሽ ነው ይወጣል። አሁን እኔ አነጋሪ ነው ምርት ለማቅረብ ብዙ ምርቶችን አምጥቼ ለዘርያ ቦታ ምናምን ይጠባና እነሱ ቢስተካከሉ ይላል። አመሰግናለሁ። እሺ እሺ አሁን ባለው እሑድ ገበያ ላይ ያለው አስተያየት ምን ይመስላል? በጣም ቆንጆ ነው። ግን ሽንኩርታው ለምሳሌ አንድ ኪሎ መቶ ምናምን ብር ገዝተን ነበር። አሁን ግን ተመስገን ግን ሰው አሁን የገባው ምንድን ነው? በተለይ ዘይት በጣም ኖሯል እንጂ ሽንኩርት፣ ድንች ምናምን አትክልት ነገር በጣም ቆንጆ ነው። አሁን በውድ ገበያዎች ውስጥ ከግብርና ምርቶች ባሻገር የኢንዱስትሪ ምርቶች ቢቀርቡ ዋጋ ንረቱን ያረጋጋሉ ብሎ ያስባሉ? አሁን እነሱ ማበቀሩ በተለይ ያረጋጋል። በተለይ እንደሱ ያለ ገበያ ከነጋዴ ሊወዳደርና ሊቀንስ ይችላል። አሁን ያለው የምርት አቅርቦትና ዋጋ ላይ ያሉት አስተያየት ምን ይመስላል? ቆንጆ ነው። አሁን አቀራረቡ ቆንጆ ነው። አትክልቱም አቀራረቡ ቆንጆ ነው። ስራሱን ቆንጆ ነው። የወረዱም በጣም ቆንጆ ነው። ብዙ ሆነ አሳልፈናል። 100 ብር ተገዝቷል። ድንች 100 ብር ሽንኩርት ተገዝቷል። ቆንጆ ነው። ከቦታ ለማህበረሰቡ ምቹ ቦታ ከመፍጠር አኳያ ያለው እሱ ቆንጆ ነው። በጣም ቆንጆ ነው። ባለፈው በጣም ተሰቃይተው ነበረ፣ ቦታቸው ተሰቃይተው ነበር። አሁን ግን የድንኳን መሰጠቱና እንደዚህ መደራጀቱ በጣም ቆንጆ ነው። በጣም በዚህ በቀጥልበት በጣም ቆንጆ ነው። እንዲስተካከል ጥሩ ነው ይላሉ። በቀጣይ ምን ይስተካከል? ምን ይሻሻል? ወደፊት በየቦታው ክፍት ቦታ ነጋዴ ቢቆምና ስራ ስፖርት ብዙ ቦታ ላይ ሰው በየአካባቢ ዘልነት ቆንጆ ነው። ግን በተለይ ዘይት ያልቁሳል እና ሌላ አትክልቱ በጣም ቆንጆ ነው። በጣም በዚህ ቢቀጥልበት በጣም ቆንጆ ነው። እናመሰግናለን።